ሃይ ኤቭሪዋን፣ ይህ በተለያዩ ርዕሰ ጉዳዮች ላይ የግል ምልከታ የማንጸባረቅበት ቻናል ነው። ለቤቱ አዲስ የሆናችሁ ጸደቀ ያዕቆብ እባላለሁ። የሰብስክሪፕሽን ቁልፉን ተጭነው ቤተሰብ እንሁን። ለእኔም ለእናንተም ለቤቱም የመጀመሪያ የሆነውን ስራዬን እነሆኝ። ታዲያ በቪዲዮ የማንጸባረቀው የግል እይታዬ በመሆኑ መደገፍም መቃወምም መብት ነውና ለምትሰጡን ለየትኛውም አይነት ሐሳብ አክብሮት አለኝ። ሌትስ ዳይቭ ኢን። ለአንዲት በልቡ በፍቅር ስለነገሰች እንስት የተዜሙ ስንኞች ናቸው። የዜማውም ውበት፣ የስንኞቹን ምጣኔ፣ የያዙትም ሐሳብ በአይኗ ገብቶ ሁሉም ካየባት ከልቡ ንግስት ውጪ ቀረኝ ብሎ በዓለም የሚፈልገው ሌላ ነገር እንደሌለ ተባብረው ይነግሩናል። እዚህ ጋር የማልደብቃችሁ ነገር ዜማውም የተቋጠሩት ስንኞችም ጭምር እጅግ ድንቅና ጆሮ ገብ መሆናቸውን ነው። አቀንቃኙም ቢሆን ድንቅ በሆነ አዝያዝያም አቅርቦታል። እስኪ ደግሞ ቀጥሎ ያሉትን ስንኞች እንስማ። ሰማይን አይቶ አይኔ አይጨርሰው፣ የምድር ዳሯን እግሬ ባይደርሰው፣ በአይኗ ገብቼ ሁሉን እያየው ምን ቀረኝ ብዬ ባለም እፈልጋለሁ። ሰማይን አይቶ አይኔ አይጨርሰው፣ የምድር ዳሯን እግሬ ባይደርሰው፣ በአይኗ ገብቼ ሁሉን እያየው ምን ቀረኝ ብዬ ባለም እፈልጋለሁ። በውበቷ ልቤ ተማርኮ ሌላ ማሰብ አቃተኝ እኮ፣ ቀንም ማታም ስሟን ጠራለው፣ የሷ ሆኜ በሷ እምላለሁ። አፌ ተቀኘ ገርሞት ውበቷ፣ ዝ ጸዳል ውበት ወሰውነቷ። በውበቷ ልቤ ተማርኮ ሌላ ማሰብ አቃተኝ እኮ፣ ቀንም ማታም ስሟን ጠራለው፣ የሷ ሁኜ በሷ እምላለሁ። አፌ ተቀኘ ገርሞት ውበቷ፣ ዝጸዳል ውበት ወሰውነቷ። ምን ቀረው ታዲያ አቀንቃኙ? ስሟን ጠራ፣ አወደሳት፣ አሞጋገሳት። ለስሟ ክብር ሐውልት ቀርጾ መስገድ ብቻ እኮ ነው የቀረው። እዚህ ጋር ሁላችንም ቆም ብለን ራሳችንን እንጠይቅ። በየቤተ እምነታችን ሁላችንም በተረዳነው ልክ አምልኮ፣ ውዳሴና ሙገሳ ከላይ አቀንቃኙ በገለጸው ልክ የሚገባው እግዚአብሔር አምላክ እንደሆነ እንረዳለን። ምናልባት ምን ችግር አለው? በዜማም ባይሆን እኛ ሁላችንም ፍቅራችንን ለምንወዳቸው ሰዎች እንገልጻለን እኮ የምንል ካለን መጽሐፍ ቅዱስ የእግዚአብሔር ቃል በአንደኛ ዮሐንስ ምዕራፍ 5 ከቁጥር 21 ከጣዖታት ራሳችሁን ጠብቁ ይለናል። በሌላም ስፍራ በቆላስይስ ምዕራፍ 3 ከቁጥር 16 የእግዚአብሔር ቃል በሙላት ይኖርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ። በጣም የምፈልገው ክፍል እዚህ ጋር ነው ያለው። በዜማ ግጥም ደርሰንለት ዜማ አበጅተንለት ልናቀነቅን ልናዜም የሚገባው ለእግዚአብሔር ብቻ መሆኑን የሚገልጸውን ክፍል አጽንኦት ሰጥቼ ማንበብ ፈልጋለሁ። ክፍሉም እንደዚህ ይላል። በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ይለናል ቅዱስ ቃሉ። እዚህ ጋር አንድ የፍትሐዊነት ጥያቄ ልናነሳ እንገደዳለን። በብዙ ሚሊዮን አድናቆቹ አእምሮ ውስጥ ከፍተኛ ድጋፍ ያለው ቴዎድሮስ ካሳሁን አንድም ጊዜ በሕይወቱ በዚህ ልክ በአማረ ዜማ በሚያማምሩ ስንኞች ለእግዚአብሔር አዚሞ ያውቃል ወይ? ለእግዚአብሔር ዘምሮ ያውቃል ወይ? ይህንን ጥያቄ ያነሳውበት ምክንያት አለኝ። ከዘፈኑ ዓለም የሚሰራ የጨለማው ዓለም መንፈስ እንዳለ አማኝ የሆነም አማኝ ያልሆነም በደንብ ያውቀዋል። በተጨማሪም ደግሞ በዓለም አቀፍ ደረጃ በታዋቂነት ከምናውቃቸው ዘፋኞች ለአብነት ያክል ማይክል ጃክሰን፣ ማዶና፣ ቴይለር ስዊፍት፣ ጀስቲን ቢበር፣ ቢዮንሴ፣ ሪያና፣ ከአፍሪካዎቹ ደግሞ ድሬክ፣ ኤሚነም፣ ጄይዚ፣ ኒኪ ሚናጅ፣ በሮክ የሙዚቃ ስልት ደግሞ ፍሬድ ሜርኩሪ፣ ኤልቪስ ፕሪስሊ፣ ከላቲን ደግሞ
ሻኪራና ወዘተርፈ በእነዚህ ሰዎች ሕይወት ውስጥ እግዚአብሔር አንድም ጊዜ በዝማሬ ተመልኮ አያውቅም። ጥሩልኝ እስቲ አሁን ከጠቀስኳቸው ታዋቂ ዘፋኞች መካከል ለእግዚአብሔር የተቀኙ ካሉ ንገሩኝ። አለፍ ስንል ደግሞ በሕይወታቸው ውስጥ ባለፉበት ጎዳናና መንገድ ውስጥ በምን አይነት ሕይወት ውስጥ እንዳሉና እንዳለፉ በሕይወት ያሉም በሕይወት የሌሉም እየኖሩ እንዳለ የምናውቀው ጉዳይ ይሆናል። ለቪዲዮ መቋጫ የማነሳው ሐሳብ መዝሙር እግዚአብሔርን የሚቀድስ ከሆነ፣ መዝሙር እግዚአብሔርን የሚያወድስ ከሆነ፣ መዝሙር የሚሰማ ሰው መንፈሱ የሚታነጽ ከሆነ፣ እየሄደ ካለበት የክፋት መንገድ ተመክሮ ውስጡን መንፈስ ቅዱስ ወቅሶት የሚመለስ ከሆነ፣ ዘፈን የሚሰማ ሰው ደግሞ ከዘፈኑ ጀርባ በሚሰራው በጨለማው ዓለም መንፈስ ቁጥጥር ስር እንደሚሆን ምንም ጥርጥር የለኝም። ዘፈን ከእግዚአብሔርም ቃል አኳያ ኃጢአት የሆነ ተግባር ነው። አናሽሞነምንም፣ አንኳሸውም። ዘፈን ኃጢአት ነው።